የኔ እናት አንቺ ቤትሽ አትቀመጭም? ኧረ አትቀመጣለሁ። የኔ እናት እያጸዳሽ ነው ቤተክርስቲያን? ሰላም ነው እናቴ? እንዴት ትመጭሻለሽ? የኔ እናት እዚህ እንዴት ትገኛለሽ? የኔ ውድ እናት ሴቶች ገዳም ሄደን እሳቸው ቤተክርስቲያን ነው የሚሆነው እዚህ አይገኙም ሲሉ እሳቸው አላችኋት። እሺ ብዬ መጣሁ። እንዴት ነሽ አንቺ? እንዴት ነሽ? ደህና ነሽ? ሰላም እናቴ? ጤናሽ? አይ ጉድ የኔ እናት ምንድነው? አብረን እንጥራግ እናጽዳ። ኧረ አይቻልም፣ ደርሻለሁ። ትንሽ ነው የሚቀር። ኦኬ። ስንት ሙሉን እያጸዳሽ ዙሩን ማለት ነው? አዎ ትንሽ ናት የቀረች። የኔ እናት ዘመርፋቅ ጸሎት ቆየውና ኪዳነ ምሕረት ከላይ ቤተክርስቲያን በቃ እናንተ ቤተክርስቲያን ሰልማችሁ ነው? የት ኪዳነ ምሕረት ላይ እችን ጥርጌ እስክጨርስ የኔ ወርቅ እዛ ደግሞ ተመልሼ ደግሞ ናፍቆሽ መምጣት አይችልም አይደለም። ደግሞ ተመልሼ እኮ ደግሞ ቤተክርስቲያን ስንት ሰዓት መጣችሁ? እኔ እኮ 9 ሰዓት ድረስ እዛ ነኝ። እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን። እንደውም ይሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን። ሂዱ እዛ 9 ሰዓት መቁጠሪያ ልቆጥር የመጣው እስከ 9 ከቤት ልብስ እያጠብኩ የኔ እናት በቃ አንቺ አጽድተሽ ጨርሺ። እኛ ላይ ነው ተደርሰን የምንመጣው። ቤተክርስቲያን ኪዳነ ምሕረት አለች። ተሳልመን እንምጣ። እሷ ተሳልማ እስክትመጡ እኔ ተጠርጊያት ይሆናል። እሺ እንጠብቅሻለን። እሺ እናትዬ። እሺ እናትዬ። አሁን በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ። ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን። እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት፣ ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን፣ እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምችልም ሰውም አይደለውም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። አሜን። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማዩን ጸጋ ይስጥልኝ። አሜን።